ታሪካችን የሚጀምረው ህይወቱ በችግር የተሞላው ሞጂ የተባለ በህንድ ትንሽ ከተማ ውስጥ የሚኖር ሰው ነው። ሞጂ ከወላጆቹና ከባለቤቱ ማምታ ጋር በጠባብ ቤት ውስጥ ይኖራል። የሚገርመው ነገር ባልና ሚስት ቢሆኑም በመካከላቸው ያለው ግንኙነት በጣም የራቀና በጨዋነት የተገደበ ነው። ቤተሰቡ ትርብስና የዕለት ተዕለት ኑሮን ለማሸነፍ በሚደረገው ትግል ውስጥ ለራሳቸው የሚሆን ጊዜ አግኝተው አያውቁም። የሞጂ ቤተሰቦች ቀደም ሲል ስኬታማ የልብስ ስፌት ንግድ ነበራቸው። ነገር ግን ከዓመታት በፊት ንግዱ ከስሮባቸዋል። አሁን ሞጂ በልብስ ስፌት ማሽን መስጫ ሱቅ ውስጥ ተቀጥሮ ይሰራል። አሰሪው በጣም ትዕቢተኛ በመሆኑ ሞጂን እንደ ሰራተኛ ሳይሆን እንደ አገልጋይ ነው የሚያየው። ሞጂ ቤተሰቦችን ለማስደሰት ሲል ማንኛውንም ስድብ በፈገግታ ይቀበላል። ሁልጊዜ ሳባዲያ ሃይ ወይም ሁሉንም ነገር ሰላም ነው የሚል ተለምዷዊ ንግግሩን ይጠቀማል። ይህ በእንዲህ እንዳለ ታሪኩ የሚቀየረው የሞጂ ቤተሰቦች የአሰሪው ልጅ ሰርግ ላይ ሲጋብዝ ነው። ማምታ ልብሷ ጥሩ እንዳልሆነ ስለተሰማት ላለመሄድ አመንትታ ነበር። ነገር ግን ጎበዝ ሰፊ የሆነ ሞጂ ልብሷ በሚገባ አስተካክሎላት አብረው ይሄዳሉ። ሆኖም ሰርጉ ላይ ሁኔታዎች ወደ መጥፎ ይቀየራሉ። አሰሪው እንግዶችን ለማዝናናት ሲል ሞጂን እንደ ውሻ እንዲጮህና ዝቅ የሚያደርጉ ድርጊቶችን እንዲፈጽም ያዘዋል። ሞጂ አሰሪው ላለማስቆጣት ብሎ ያሉትን ሲያደርግ ማምታ ስታይ እጅግ በጣም አዝና ለቀሰች። የምትወደው ሰው ክብሩን ሲገፈፍ ማየት ሰበራት። በዚያው ምሽት ማምታ ባለቤቷን አነጋገረችው። ክብሩ ከሚዋረድ በድህነት መኖር እንደምትመርጥ ነገረችው። ስራውን እንዲያቆምና የራሱን የልብስ ስፌት ንግድ እንዲጀምር አበረታታችው። ሞጂ እንዳያቱ ከስራለው በሚል ፍርሃት ቢወጠርም ማምታ በሱ ላይ ያላት እምነት ግን ተስፋ ዘር መስራት ጀመረ። በማምታ ንግግር ተገፋፍቶና በስራ ቦታው በሚደርስበት ስድብ ተማሮ ሞጂ በመጨረሻ ስራውን ለቀቀ። ነገር ግን ህይወት ቀላል አልሆነችም። አባቱ ከዚህ በፊት በሚሰሩት የልብስ ስፌት ምክንያት ኪሳራ ስላጋጠማቸው በሚኖርበትም ቋሚ ስራ ከማይታወቅ ንግድ ይሻላል በሚተቆጡት። በዚህ መሃል የሞጂ እናት የልብ ህመም አጋጠማቸው። የሆስፒታል ክፍያው በጣም ውድ ነበር። ቤተሰቡም ተጨነቀ። እዚህ ጋር ነው የማምታ ብልህነት የሚታየው። ለቤት ኪራይ የሚወጣን ወጪ ለመቀነስ ሞጂ በመንገድ ዳር ስፌቱ እንዲጀምር ሐሳብ አቀረበች። ሞጂ በመንገድ ዳር መስፋት ጀመረ። ማምታም ለመጀመሪያ ጊዜ ከጎኑ ተቀምጣ ምሳ ያመጣችለት መደገፍ ጀመረች። ይህ የጋራ ትግል ባልና ሚስቱን ከበፊቱ በላይ እንዲቀራረቡ አደረጋቸው። እናቱን ሆስፒታል ሊጠይቅ በሄደበት ወቅት ሞጂ እናቱ በሕክምና ላይ ያሉ ባህላዊውን ሳሪ ልብስ ለመልበስ ምን ያህል እንደሚቸገሩ ተመለከተ። በራሱ የፈጠራ ችሎታና በማምታ እርዳታ ማክሲ ድሬስ የተባለ ለሆስፒታል ታካሚዎች ምቹ የሆነ ልብስ ቀረጸ። የሚገርመው ግን ልብሱ በጣም ተወደደ። ሌሎች ታካሚዎችና የሆስፒታሉ ሰራተኞች ማዘዝ ጀመሩ። በመጀመሪያ ጊዜ የጅምላ ትዕዛዝ ደረሳቸው። ፕሪዲክሽንስ በተባለ ትልቅ የጨርቃጨርቅ ፋብሪካ ውስጥ የሚሰራው የሞጂ አማች ጉዱ የፈጠራ ውጤታቸውን ወደ ፋብሪካው እንዲያመጡ አታለላቸው። ሞጂና ማምታ ከትልቅ ፋብሪካ ጋር በመስራታቸው ተደስተው ነበር። ነገር ግን ብዙም ሳይቆይ የተበዘበዙ መሆኑን ተረዱ። ፋብሪካ የነሱን ልዩ ዲዛይን ወስዶ በጣም ትንሽ ክፍያ ብቻ በመስጠት የራሱን አርማ ወይም ሌብል ለጠፈባቸው። ሞጂ ሲቃወምም ዝም እንዲል ተደረገ። ተስፋ የቆረጠው ሞጂ ሊተው ቢልም ማምታ ግን ትልቅ ራዕይ ነበራት። እኛ ተራ ሰራተኛ መሆን የለብንም፣ እኛ ፈጣሪዎች ነን አለችው። በመቀጠል ሜዲን ኢንዲያ ወይም በህንድ የተሰራ ለሚሉ የሀገር በቀል ዲዛይኖች የተዘጋጀ ብሔራዊ የፋሽን ውድድር እንዳለ ያወቀች። ሱይዳጋ ወይም መርፌና ክር በሚል የራሳቸው የንግድ ስም ውድድር ላይ ለመሳተፍ ወሰኑ። ነገር ግን ገንዘብ ሆነ ማሽን አልነበራቸውም። በየቤቱ እየዞሩ በትልልቅ ፋብሪካዎች ምክንያት ስራ አጥተው የነበሩ የአካባቢው ጥበበኞች፣ ጥልፍ ሰፊዎችና ቀለሞችን የሚያቀናብሩ ባለሙያዎችን አሰባሰቡ። ሰፈሩ ወደ ትንሽ ፋብሪካነት ተቀየረ። ሞጂና ማምታ የአካባቢውን ባለሙያዎች በመምራት የህንድን እውነተኛ የጥበብ ልብስ የሚወክል የልብስ ስብስብ አዘጋጁ። እያንዳንዱ ስፌት የትግልና የጽናት ታሪክ ነበረው። አባቱ የሞጂን ጥረት ሲያዩ በመጨረሻ ልባቸው ቀለጠና ድጋፋቸውን ሰጡ። ቡድኑ ቀንና ሌሊት እየሰራ ባህላዊ ጥበቦችን ከዘመናዊ ፋሽን ጋር አቀናጁ።
የመጀመሪያ ማጣሪያ ውድድር ቀን ደረሰ። የመንደር ስልት ነው ብለው ከሚንቋቸው የከተማ ዲዛይነሮች ፊት ሞጂና ማምታ በኩራት ቆሙ። ልብሶቻችን ጨርቅ ብቻ አይደሉም፣ ተስፋ አንቆርጥም ያሉ ሰዎች ላብና ህልም ናቸው ሲሉ አስረዱ። ዳኞቹም ተደነቁ። ከመንገድ ዳር ስፌት ተነስተው ወደ ትልቁ የፋሽን መድረክ የሚያደርጉት ጉዞ በይፋ ተጀመረ። ታዲያ ይህ ትሁት ሰፊና አስተዋይ ባለቤቱ በዚህ በጠንካራ የፋሽን ዓለም ውስጥ ሊዘልቁ ይችሉ ይሆን? የእነሱ ጉዞ የሚያሳየው መርፌ በድፍረት ከተመራና ክር በፍቅር ከተሳበ የማይደርስ ህልም እንደሌለ ነው። የውድድሩ መጨረሻ ምዕራፍ ላይ ሞጂና ማምታ ከባድ ፈተና ገጠማቸው። ሌሎች ተወዳዳሪዎች ውድ የሆኑ ጨርቆችንና ዘመናዊ ማሽኖችን ሲጠቀሙ፣ ሞጂና ማምታ ግን በአካባቢው ሰዎች እጅ የተሰሩ ተፈጥሯዊ ቀለሞች ያላቸውና ባህላዊ ጥበብ የታከለባቸው ልብሶች ይዘው ቀረቡ። በውድድሩ የመጨረሻ ቀን ላይ አንድ ያልተጠበቀና አስደናቂ ነገር ተከሰተ። ሌሎች ዲዛይነሮች ልብሶቻቸውን ለማሳየት ረጅምና ዝነኛ የሆኑ ፕሮፌሽናል ሞዴሎችን ሲጠቀሙ፣ ሞጂና ማምታ ግን ለየት ያለ ውሳኔ ወሰኑ። በመድረክ ላይ ያሉ ልብሶችን ለብሰው እንዲወጡ ያደረጉት ፕሮፌሽናል ሞዴሎችን ሳይሆን እነዚያ ልብሱን በቤታቸው የሰፉትንና የጠለፉትን ተራ ሰዎች ነበሩ። አዎ እነዛ በመንደራቸው ውስጥ በድህነት የሚኖሩ እጃቸው በስፌትና በጥልፍ የጎረበጠ ማንም ትኩረት የማይሰጣቸው ሰራተኞች በድንገት የዓለም አቀፍ የፋሽን መድረክ ላይ ኮከብ ሆኑ። መድረክ ላይ ሲወጡ ልብሱን የጠለፉት እናቶች፣ ጨርቁን የቀለሙት ወጣቶች እና ስፌቱን ያከናወኑት አዛውንቶች ሁሉ በኩራት መድረክ ላይ ተሰለፉ። መጀመሪያ ላይ ታዳሚ እነዚህ ተራ የሚመስሉ ሰዎች መድረክ ላይ ሲወጡ ግራ ተጋብቶ ነበር። ነገር ግን እነዚህ ሰዎች የለበሱት ልብስ የራሳቸውን የላብና የጥበብ ውጤት በመሆኑ በመድረክ ላይ የሚታዩት እንደ ተከራይ ሞዴል ሳይሆን ልብሱን እንደፈጠሩት እውነተኛ ባለቤቶች ነበር። እያንዳንዱ እርምጃቸው የክብርና የኩራት ነበር። ውጤቱ በሚገለጽበት ሰዓት ሁሉም በጉጉት ይጠብቃል። በመጨረሻም ሱይዳጋ፣ ሞጂና ማምታ የውድድሩ አሸናፊ መሆናቸው ታወቀ። ይህ ድል ለሁለቱ ብቻ ሳይሆን አብሯቸው ለደከሙት የሰፈራቸው ድሆች ሰራተኞችም ትልቅ የምስራች ነው።